ቆይ ሽቶዬን ደግሞ አሳያችኋለሁ። የኔ አንድ ሽቶ ማለት ላንቺ የ7 ቀን ሆድሽን ይሞላልሻል። 8 በግ ይገዛልሻል። አሳይሻለሁ ሽቶዎቼን። ከመከታተሉ አንፃር ጋይስ እኔ እናቴን እንሳኝን እንዲህ አይነት ኦብሰስ ሆናለች እኮ እኔ ላይ በቃ ሽቶዋን ፌክ ሽቶማ አንቺም ኢትዮጵያ ሆነሽ እኔስ ገዝቼው ነው በገንዘቤ። አንቺ አለሽ አንድ ኢትዮጵያ ድረስ ሆነሽ ሰው ላከልኝ እያልሽ በየስቶሪሽ ላይ የምትፖስቺ ሰው ልኮልሽ እኮ ነው። ከአሜሪካ አስጨንቀኝ ሰውን። ይሄ እኮ አሜሪካን ሀገር ነው። ሽቶ እንደ ትልቅ ነገር እኔ እንዳውም እግዚአብሔርን ላይቱ ምናምን እዚህ ጋር ስለሚመቸኝ እንጂ መኝታ ክፍሌ መግባት አልፈልግም፣ አልወድም። እኔ ሰው እንዳውም ከዚህ በፊት ነግሬያቸዋለሁ። ሽቶ ምናምን ሰው ከኋላ እንኳን አርጎ ያችል ስትገባ አይመቸኝም። ግዴታ ላይቱ ይሄ የሜካፕ እንኳን የምቀባው ላንቺ 2 በግ ይገዛልሻል። አንድ ፋውንዴሽን ያሳይሻል። ሽቶ ምናምን ላልሽው እኔና አንቺ እናውራ እስኪ። የሴት ወሬ ከሆነ እኔና አንቺ እናውራ። የምትቀቢው የከንፈርና የምትቀቢውን የፊትሽን እንኳን አሳይ። እውነቴን ነው ማምላክ። አንዳንዴ ዝም ሲባሉ እኔ ጉራ ምናምን የሆነ የሰገጤ የከተማ ልጅ አይደለሽም ደግሞ ሰውን የክልል ልጅ እያልሽ ተሳዳለሽ። አሁን አንቺ የከተማ ልጅ ነሽ። ሰው እንዴት በሽቶ ይጣላል? ወርዶ የሰው ልጅ በሽቶ ይሆን ያለኝ መኮልኮል። ይሄ እኮ ስግጥ ያለ ስግጥና እኮ ነው። እግዚአብሔር ምስክሬ ነው። ማን ነው የኔ እናት የቻይና ነው የምትይው? አልገባኝም። የኔን ብቻ እንዲያውና በሳቅ እንዳልሞት አሜሪካን ሀገር ውስጥ የቻይና ትላል አንዴ እዚህ ጋር ስለሚዘጋ በቲክቶክ ስለማሳይሽ ተረጋጊ። ወሬን ስጫው የሊያን ያልሽው ስሟን ደግሞ ቄስ ይጥራ ፊንገር